ለምን ይሄን ነው እና አንተ እኔን ከልጅነቴ ጀምሮ አሳስሮ ያስቀመጠኝ የሰው እጅም ይሁን ምንም ይሁን አስራ አሳየኝ ቤተሰቦቼንም እንዲያስሮ ያስቀመጣቸውን አስራ አሳየኝ ግን ይሄን ስታረግልኝ አልኩት መጀመሪያ ይቅርታ ልብ አስቀምጥ ልብ ውስጥ ሰዎቹን ሰው እውነት ሰዎችን ማቃቸው ሆነ እኔ ያረጉት ነገ እንዲያረጉብኝ ብዬ እንዳልወቅሳቸው ለነሱ የጥላቻ መንፈስ እንዳይኖረኝ እንዳልጠቋቆምባቸው መጀመሪያ ይቅርታና እነሱን የሚመክር የሚወድ ልብ ስጠኝና አሳየኝ አልኩት ብዬ ጸልዬ ገባው ማለት ነው ከዛ ልክ ጸበሉ መጥቶ እንደሰወረኝ የሆነ ሴት ልጅ ናት ፊት ለፊት ታስራ አስሯት እኔም ታስሬ ቁጭ ብያለሁ አያታለሁ ልጅቷን ፊት ለፊት እንደዚህ ታስራ ቁጭ ብላለችና ጀርባዋን ነው የሚያሳየኝና በጣም ወፍራም ልጅ ነች በጣም ደስተኛ ሆና ምናምን ነው ማያት ልጅቷን ማለት ነው ከዛ ከጎኔም እንደዚህ ጥቋቁር ጸጉራቸው ቂቤ ሲቀባ የኖረ አይነት በጣም ብዙ ሴቶች አሮጊት ናቸው እና በጣም ጥቁር ናቸው ብዙ በመደዳ ታስረዋል እቺኛዋ ግን ከነሱ ለየት ትላለች ቀይናት በጣም ታምራለች ጸጉሯን ሶስት ቦታ ተሰርታለች ፊት ለፊቴ ነው በኔ እንዲ ነው የተቀመጠችውና ጀርባዋ ነው ከዛ ምን ይለኛል ይመጣና መድኃኒዓለም ይሁልሽ ልጄ እቺ አንቺ ከልጅነት ጀምሮ እድልሽን የወሰደች ነች ጓደኛሽ ናት ይለኛል ከዛ እንዴ እቺ ናት ማናት እሷ ሊያት እስቲ ሊያት ቆይ እስቲ በእናት አንዴ ፊቷን አሳየኝ የትኛዋ ጓደኛዬ ነች ፊቷን ሊያት ለዋል አያሳየኝም ፊቷን በቃ እሷን ለማየት እንደዚህ በጣም እንጠራራለሁ ከዛ እነዚህ ደግሞ ይለኛል ቤተሰቦችሽን አሳስረው ያስቀመጡት ናቸው እያቸው ይለኛል በጣም ጥቋቁር ናቸው ይሄ ጸጉራቸው ቂቤ ሲቀባ የኖረ አይነት ነው የሚመስሉት ጥላሸት ነው የሚመስሉት አርጅተዋሉ በጣም ያስጠላሉ ከዛው ሳያቸው በጣም ያስጠሉኛልና እነሱን ብዙ ማየት አልፈልግም እና ግን እቺን ልጅ ልለያት የትኛዋ ጓደኛዬ ነች በእናት ፊቷን አሳየኝ ይለዋል እና አሳየኝ ከዛ ይሄን አሳየኝ እንዲስ ብርሃን ሆና ስትቀመጥ ያን ደረጃ አልፏል እንደዛ እያልኩ 7 ደረጃ ነው ወጣዋል መጨረሻ ላይ መድኃኒዓለም 7ኛው የመጨረሻው ላይ ይመጣና እንደዚህ ተሸክሞኝ ብርሃን ላይ ከጉርጓድ ውስጥ ማለት ነው ብርሃን ላይ እንደዚህ ሲያወጣኝ ይበቃ አይታ የማጠግበው ብርሃን እና ያ ብርሃን በቃ ተሰባስበው እንዲኮ ነገር ደረትሽ ላይ ጭረት ነገር አለብሽ ስለዚህ የዚህ ሀገር መንግስት ደግሞ ሳምባ ምናምን ኬዝ ያለበትን ሰው በ24 ሰዓት ውስጥ ከዚህ ሀገር ይወጣ ነው የሚለው እና ስለዚህ ምን እናደርግ ብንችል ኃላፊነት ቢሰጡኝ ብዬ ጠይቄ ነበር ግን ሰዎቹ ኃላፊነት ስላልሰጡኝ ግዴታ መሄድ ነው ያለብሽ እና ብለው ሰዎቹ አልቅሰው ነው ያን ነገር የነገሩኝ ከዛ በኋላ በፍጹም ብዬ እኔ ሳኩባቸው እኔ እንደዚህ አይነት ነገር ህመም ታመም ያላቅም ጉንፋን እንኳን ይዞኛ አቅም ስለዚህ እኔ መስራት ፈልጋለሁ መስራት ስለምፈልግ ሌላ ቤት እሱን ለማልቋቀም ማለት ነው በጣም ደስ አለኝ እንዴት እኔ ኃጢያተኛውኝ እኔ የለመንኩን እንዴት ታረግልኛለ በቃ ይሄም በቃ ፍቅሩን ሲገልጽልኝና ለኔ ያለውን ነገር በቃ እኔ ራሴን በጣም ቆሻሻ ነኝ እኔ ሰው እንኳን ሳወራ ሰው ማያዳምጠኝ አይነት ሰው ነኝ ከኃጢያት የተነሳ ማለት ነው ግን እግዚአብሔር ለኔ ትልቅ ቦታ ሰጥቶኝ እኔ እሱን ጠይቄው በፍቅር አባቴ ፊት ለፊቴ ቆሞ ሄና አርገልሻለሁ ብሎ መናገሩ ለኔ በጣም ድንቅ ነው ከድንቅ በላይ ድንቅ ፍጹም ፍቅሩን ነው ያሳየኝና ከዛም በኋላ በቃ እንደዚህ ሲለኝ የጓደኞቼን ይዤ መጣሁት በረከት ብር ሰጥተውኝ በጸሎት ሻስቢ ብለው ብር ሰጥተውኝ የላኩ ጓደኞቼ ማበርተኞቼ ስማቸውን ጽፌ ገባው ማለት ነው ከዛው ዛን ቀን በጣም ምንም ነገር አላየው በቃ እኔ ነፍሴን አታስጨንቃ ገባ እዚህ ቦታ ላይ ሆነ ያን ብር ሰጥቶኝ የሚያመጣኝ ሰው የለም አቅም የለኝም እና እዚህ ሳይጋለጥልኝ ሄዶ አዛብ መሃል ይሄ በሽታ አለብሽ ተባልኩኝ እና ያ በሽታ መኖሩ እስክረሳው ድረስ ነው ሰዎቹ ያዋሉልኝ ውለታ ማለት ነው ከዛ መጥቼ በሰጡኝ ገንዘብ ነው ወደዚህ የመጣሁት ማለት ነው ምክንያቱም ይሄ የእግዚአብሔር ድንቅ ስራ ነው የሰማዓቱ ስለፈለገኝ ስለጠራኝ በአዛብ መሃል በአዛብ አድሮ ወደዚህ ቦታ እንድመጣ ያደረገኝ እሱ ነው መንገዴ
እና ያቺ መጀመሪያ የነገረች ጓደኛዬ ነች በቃ ስለ በርሜል አይታ በጣም ሁሌ ስታይ ታለቅሳለች ከዛ በኋላ እኔ ራሱ ማልቀስ ጀመርኩኝና እሷ የነገረችኝ ምን አለችኝ እንዲኮ ልመጣ ነው ብዬ ከዛ ሆኜ ስደውልላት አሁን ቀጥታ በርሜል ነው የምትሄጂው አለችኝ እና ምንም ስሜት አልሰጠኝም የሚሄዱ ከዛው ከመጣው በኋላ ራሱ ሀና አንቺ በርሜል መሄድ አለብሽ ስትለኝ ስንት ነው ብሩ ምናምን ስለ 15000 ብር አለች እኔ እዚህ ሰማቱ ደጅ ነው ቁጭ ያልኩትና 15000 ብር ሁላ አውጥቼ ልሄድ ነው ምናምን ነገር አልኳት ከዛው እንዴ አንቺ ስትኖሪ እኮ ነው ሁሉ ነገር ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በመላው ዓለም የምትገኙ ውድ የኦርቶዶክስ እምነት ተከታዮች በእያላችሁበት ሀገርና ሰዓት አቆጣጠር በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምሰነበታችሁ እንደምንቆያችሁ አሜን። ቸርነቱ የማያልቅበት አምላካችን እግዚአብሔር ወዶና ፈቅዶ ሳይገባን እንዲገባን ሳይቻለን እንዲቻለን አድርጎ በዚህ በቅድስናው ስፍራ ላይ ያሰባሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬም ከመዲናችን ከአዲስ አበባ 1000 ኪሎ ሜትር በላይ ተጉዘን በምዕራብ ጎንደር ቋራ ደለጎ አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተክርስቲያን እንገኛለን ማለት ነው። እንደተለመደው ለናንተ ወደናንተ የሚሆነውን በዚህ ቦታ ላይ እግዚአብሔርን ማዳን እየተጠባበቁ የሰማይቱ የቅዱስ ጊዮርጊስ ምልጃው እየረዳቸው ጠበሉን እየተጠመቁ እምነቱን እየተቀቡ የዳኑ የእናታችን የቅድስት ኪዳነ ምሕረትን ጠበሏን ተጠምቀው ጠጥተው በእምነቷ የተደረገላቸው ቃል ኪዳኑ የረዳቸው በዚህ ቦታ ላይ የምስክርነትን ቃል የሚሰጡትን ልዩ መርሃ ግብር ወደናንተ ያደረሰን መሆኑ ይታወቃል። ዛሬም እግዚአብሔር አምላክ ቢፈቅድና ቢረዳን ከኛ ጋር ተጉዛ መጣ በዚህ ቦታ ላይ እንግዲህ የተደረገላት እህታችን የምስክርነትን ቃል ለመስጠት ከኛ ጋር እዚህ ስፍራ ላይ ተገኝታለች። ከሷ ጋር ቆይታ የምናደርግ ይሆናል። እናንተም ይህንን መርሃ ግብር የምትከታተሉ በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እስከ መጨረሻው ድረስ በመከታተል ይህንን ሚዲያ ሰብስክራይብ፣ ላይክ፣ ሼር በማድረግ ለሁሉም እንዲዳረስ የናንተ የበኩላችሁን ድጋፍ እንጠይቃለን ማለት ነው። እስከ መርሃ ግብሩ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ በቀጥታ ወደ መርሃ ግብሩ እንሄዳለን። እህታችን ስምሽን አስተዋውቀሽ ያለውን ታሪክሽን ተነግሪናለሽ ማለት ነው። እሺ እኔ ስሜ ሀና አበራ እባላለሁ። የመጣሁት ከአዲስ አበባ ነው። በጉዞ በ23 በነበረው ጉዞ ነው የመጣሁትና እዚህ የመጣሁት ምክንያቱ እዚህ ለመምጣት የዛሬ አመት ከምናምን ነበረ ይሄ ጸበል እንደፈለቀ በዩቲዩብ ላይ ያየሁት እና ጓደኛዬ ነች አይታ በጣም ደስ ብሏት እንዲያነ ጸበል እኮ ፈለቀ ምናምን ብላ በጣም ደስ ብሏት ነው የነገረችኝና እኔ ደግሞ በጣም ብዙ ጸበሎችን ስለምሄድ እሷ በጣም አጋናና በጣም ደስ ብሏት ስትነግረኝ በጣም ያልሄድኩበት ጸበል የለምና ብዙ ምንም አልተደነኩም። በቃ ሁሌም ጸበል ውስጥ ስላለሁኝ በቃ ችላ ብያት ነበር የተቀበልኩት እና በዚህ አጋጣሚ ያንን በቃ ሁሌ በተደጋጋሚ ታሳየኛለች። ግን ስታሳየኝ እሷ በጣም ደስተኛ ሆና ነው የምታሳየኝ። እኔ ጋር ደግሞ ያ ደስታ እሷ ላይ ማየው ደስታ እኔ ውስጥ አልነበረምና አመት ከምናምን ይሄንን ካየው በኋላ ወደ አረብ ሀገር ሊሄድ እንትን ፕሮሰስ ምናምን አድርጌ ምርመራ ተመርምሬ ምናምን ምርመራዬ ንጹህ ነውና ሄድኩኝ ወደ ኳተር ማለት ነው። እና ኳተር ሄጄ በአራተኛው ቀን ምርመራ አደረኩኝ። ምርመራ ሳደርግ ምንም ነገር የለባትም የሚል ነው ውጤቱ። ከዛው አሁንም ግን ድጋሜ መታየት አለባት ብሎ የተጠራጠሩት ነገር አለና ድጋሜ ደግሞ ሲታዩኝ ውጤቱ 15 ቀን ነው የሚመጣው እና በ15ኛው ቀን ደግሞ ሰዎቹ አዛብ ናቸው፣ ሙስሊሞች ናቸው፣ በጣም መልካም ሰዎች ናቸውና ሊነግሩኝ በጣም ጨንቋቸው ነበር። በቃ በጣም ከኔ በጣም ሰዎቹ ተቀብለውኛል፣ መልካም ሰዎች ናቸውና በቃ እሷ ትሂድ የሚለውን ነገር አልፈለጉትም ነበርና በቃ ተሰባስበው እንዲኮ ነገር ደረትሽ ላይ ጭረት ነገር አለብሽ፣ ስለዚህ የዚህ ሀገር መንግስት ደግሞ ሳምባ ምናምን ኬዝ ያለበትን ሰው በ24 ሰዓት ውስጥ ከዚህ ሀገር ይወጣ ነው የሚለው እና ስለዚህ ምን እናደርግ ብንችል ኃላፊነት ቢሰጡኝ ብዬ ጠይቄ ነበር። ግን ሰዎቹ ኃላፊነት ስላልሰጡኝ
ግዴታ መሄድ ነው ያለብሽ እና ብለው ሰዎቹ አልቅሰው ነው ያን ነገር የነገሩኝ። ከዛ በኋላ በፍጹም ብዬ እኔ ሳኩባቸው። እኔ እንደዚህ አይነት ነገር ህመም ታመም ያላቅም ጉንፋን እንኳን ይዞኛ አቅም። ስለዚህ እኔ መስራት ፈልጋለሁ መስራት ስለምፈልግ ሌላ ቤት አስቀጥሩኝ አልኳቸው ስላቸው እንደዚህ እኮ አይደለም ኬዙ ምናም ብሎ በጣም አሳምነውና አዝነው ነው የነገሩኝና ከዛው በቃ እሺ አልኳቸው። በከፍቶኝ ነበርና እንደማልቀስ ምናምን ነገር እኔ ልሰራ መጥቼ እንዴት ምን አይነት ሰይጣን ነው ምናም የሚፈታተነኝ ብዬ ከፍቶኝ በቃ መቀበል ስላለብኝ ብቻ ተቀብዬ ይሄድኩኝ። ሄጄ የሴትዮዬን ክፍል እያጸዳው ነበርና እያለቀስኩ ነው እኔ በቃ እንዴ እግዚአብሔር ሆይ ይሄ ነገር ካንተ ከሆነ አልኩኝ ተመስገን እቀበለዋለሁ። ግን አንተ እያለ ሰይጣን ይሄን ያህል ሰልጥኖብኝ ከሆነ በጣም አዝናለሁ ብዬ በጣም ስቅስቅ ብዬ ራሴ በቃ የራሴ ስሜት ውስጥ ነው ያለሁትና እያለቀስኩኝ የሴትዮዬ ልጅ ባዶ እግሯን ትመጣለችና ኮቴዋን ምናምን አልሰማው እዛው ትመጣና ስትይውን ነገር ስታወራ ዞር ስል ልጅቷን እያለቀስች ነው እንዴ ምናምን ስትለኝ እኔ ራሱ አላቀውም ማልቀሴንና ከዛው ደንግጬ ሄዳ ለእናቷ ነገረች። ነኔ ሃና ምናምን ብላ ጠራችኝ። ከዛው ሲሄድ ምን ሆነሽ ነው የምታለቅሽው ምናምን ስትለኝ እኔ እኮ ልሰራ ነው የመጣሁት እኔ የደሃ ቤተሰብ ልጅ ነኝ ቤተሰቦችን ልረዳ ነው የመጣሁት እና በዛ ላይ ተበድሬ ነው የመጣሁትና ምከፍለው ነገር የለኝም ከታምቺናው ምከፍለው የተበደርኩትን ብር ምናምን በያለቀስኩ ማለት ነው ሳላስበው ባይመጣ ከዛው ሳለቅስ እንዴ ለምን ታለቅሻለሽ ምናምን ብሎ በጣም መልካም ሰዎች ናቸው በእውነት አዛቡኑ እንደዚህ አይነት ሰው እኔ አላቅም መጀመሪያም ስወጣ አዛብም ቢሆኑ አንተ ክርስቲያን እንደ ክርስቲያን ልብ ስጣቸው ብዬ ነበር ጸልዬ ወጣው በጣም መልካም ሰዎች ናቸውና አታልቅሽኛ ወጭሽን ሁሉ አንከፍላለን አንቺ ሄደሽ ታከሚ እግዚአብሔር ለመልካም ነገር አርጎልሽ ሊሆን ይችላል አንቺ ደግሞ በእምነትሽ እንደምናይሽ ጥሩ ነሽ ስለዚህ ልጅሽንም ልታይ ይሆናልና በቃ በሰላም ሂጂና እኛ እንከታተልሻለን የምርመራሽንም ያለሽበትንም ሁኔታ እናያለን በሰላም ሂጂና ራሴ መልሼ አመጣሻለሁ አለች። ከዛው በቃ ከዛው ደስ አለኝ ነገር ሸክም ቀለለልኝና በንጋታው በቃ መቼ ነው የሚሄደው በቃ ከዛ የሆነ ሸክም ቀለለልኝ ደስ አለኝ ተመስገን አምላኬ አንተ ውስጤን ታውቀዋለህ ችግሬን ታውቃለህ አንተ የፈቀድከው እንጂ አይሆንም አውቃለሁ ግን በቃ ደስ ብሎኛል ተመስገን ፍቃድ ይሁን ብዬ በቃ ልብሴ ምናምን ማዘጋጀት ጀመርኩ ማለት ነው። ከዛው ልብሴን አዘጋጅቼ ምናምን ስል ትንሳኤ ቀን ነበር አሁን የገና ማለት ነው ትንሳኤ ሳይሆን ልደት የገና ነበርና የገና ልትሄጃለሽ አሉኝ ድንገት ከዛ ዛሬ ስላቸው አው ዛሬ ያሉኝ ማለት ነው። ከዛው በቃ እንዴ እግዚአብሔር በልደቱ ቀን ጠርቶኝ ነውና ምናምን ብዬ ደስ አለኝ ማለት በጣም ደስ አለኝ። ከዛው ሲሄድ ሰዎቹ በጣም የሚገርሙ ሰዎች ናቸው እንዴ አንቺ እንደዚህማ መሄድ የለብሽ ብለውኝ በቃ ሁለት ሻንጣ ኬት አምጥተው እንደሞሉ አላቅም በጣም ወደ 100,000 ብር ምናምን ብር ሰጥተውኝ በጣም መልካም ሰዎች ናቸው እያለቀሱ እየሳሙ ደጋግመው ሸኝተውኝ ወደ ኢትዮጵያ መጣው ማለት ነው። ከዛ ወደ ኢትዮጵያ ስመጣ ግን በሽታዬ ምንድነው ያሉኝ ጭረት እንዲ ድካም አለብሽ ነው ያሉኝ እዚህ ጋር ድካም አለብሽ ነው ያሉኝና ምንም የሚያሳምን ነገር አልሆነም እኔ በቃ ጤነኛ ነኝ ማምነው እንደዛ ነው። ከዛ በኋላ መጥቼ መታየት አለብኝ በቃ እነሱም ብር ሰጥተውኛልና መታየት አለብኝ ብዬ ያደረጉልኝን ሁሉ ለቤተሰቦቼ ነግሬ እንደዚህ አይነት ሰውም አለ እንዴ ብለው በቃ በጣም ተደንቀው ወደ ምርመራ ሄድኩኝ። በሶስተኛው ቀን ምናምን ምርመራ ሄድኩኝና ለዶክተሩ እንደዚህ ተብዬ ነበር የመጣሁትና ቼክአፕ መደረግ ፈልጋለሁ ስለው እንዴ አንቺ ምንሽ ሳምባ ታማሚ ይመስላል ምናምን ነገር አለ። አይ እኔ በቃ ለራሴ ህሊናዬ እንዲያርፍ ነው እኔ ሰዎቹ በጣም መልካም ሰዎች ናቸው በምክንያት እንደሆነ አላቅም ግን ይሄን ማወቅ ፈልጋለሁ ብዬ ስለው እሺ ታይ አለኝ። ምንድነው መታየት የምትፈልጊ ሲል ሙሉ ምርመራ አልኩት። ከዛ እሺ አለና ሙሉ ምርመራ ስታይ ምንም ነገር የለብኝምና ደረቴ ላይ ብቻ ጭረት አለብሽ አለኝ። ከዛ ጭረት አለብሽ ሲለኝ እና ታዲያስ ምንድነው ማረጋው ስለው መድኃኒት መውሰድ አለብሽ ይሄ ጭረት እየሰፋ እየሄደ ወደ ሳምባ ከዛ ወደ ቲቪ ይቀየራል እና ምን ሲለኝ እኔ አምላኬ እኔ ስጋና ደም እየተቀበልኩ እንድኖር ነው ፈቀድክልኝ ግን ፍቃድ ከሆነ ደግሞ ይሄን ነገር አረጋዋለሁ ምንም ማድረግ አልችልም ብዬ
ራሴን አሳምኜ እሺ በቃ ሌላ ቀን እመጣለሁ አልኳቸውና እስቲ ቆይ ላስብበት ብዬ በቃ ሌላ ቀን እመጣለሁ ብዬ ውጤቱን ይዤ ሄድኩኝና ከዛው ከሁለት ቀን በኋላ ስነግራቸው ለቤተሰብ እንዴ በቃ እንደዚህ አድርጊ እግዚአብሔር አዋቂ ነው ይሄ ነገር ደግሞ አይታወቅም ስለዚህ መውሰድ አለብሽ አሉ ከዛው እሺ እግዚአብሔር ፈቃድ ይሁን ብዬ መውሰድ ጀመርኩ መድኃኒቱን ማለት ለ6 ወር ተሰጠኝና እና ያቺ መጀመሪያ የነገረች ጓደኛዬ ነች በቃ ስለ በርሜል አይታ በጣም ሁሌ ስታይ ታለቅሳለች ከዛ በኋላ እኔ ራሱ ማልቀስ ጀመርኩኝና እሷ የነገረችኝ ምን አለችኝ እንዲኮ ልመጣ ነው ብዬ ከዛ ሆኜ ስደውልላት አሁን ቀጥታ በርሜል ነው የምትሄጂው አለችኝ እና ምንም ስሜት አልሰጠኝም የመሄዱ ከዛው ከመጣው በኋላ ራሱ ሀና አንቺ በርሜል መሄድ አለብሽ ስትለኝ ስንት ነው ብሩ ምናምን ስለ 15000 ብር አለች እኔ እዚህ ሰማቱ ደጅ ነው ቁጭ ያልኩትና 15000 ብር ሁላ አውጥቼ ልሄድ ነው ምናምን ነገር አልኳት ከዛው እንዴ አንቺ ስትኖሪ እኮ ነው ሁሉ ነገር ደግሞ እግዚአብሔር ብዙ ድንቅ ነገር አድርጎልሻልና መሄድ አለብሽ አለች ከዛው እሺ አልኳት ከዛው እሺ ብያት አብሬያት ነው ሄጄ በቃ ጎትታኝ ልበል ሄደን እዛ ተመዘገብን ማለት ነው መገናኛ ተመዘገብኩኝና ልክ ከተመዘገብኩ ቀን ጀምሮ በስንት ነው በ10 ምናምን ነው መሰለኝ የተመዘገብኩት እንቅልፍ የሚባል ተኝቼ አላውቅም በቃ ተመዘገብኩ እንቅልፍ የለም ለሊት ጩሂ ነው የሚለኝ ተነስቼ መጮህ በቃ ጩሂ ይውጣልሽ በቃ እንቅልፍ አላውቅም ቀን ይጨንቀኛል ማታ ይጨንቀኛል ምን እንደሚያረጋኝ ራሱ አላውቀውም ስሜቱ ለሊት በቃ አልተኛም በቃ ከዛ ቁጭ ብዬ እግዚአብሔር ሆይ ምን ነው ረሳኝ እንዴ ምን ነው ዝም አልከኝ ሰይጣን እንዲህ ሲሰለጥንብኝ እንቅልፍ አጥቼ ሁሉ ጊዜ በቃ ጭንቀት ነው ማየው የሆነ መንኮራኩር ውስጥ ይወስደኝ ለትንሽ ደቂቃ በቃ እንቅልፍ ከወሰደኝ በቃ የማየው የሆነ ገደል ውስጥ ስገባ ምናምን ነው ማየውና ከዛ መጨረሻ በቃ ወደ ልመጣ ልንደርስ 23 ሊደርስ አካባቢ ህልም አየሁ እና ህልም አይቼ ምንድነው ህልሙ የሆነ ቤት ነው እሄዳለሁ ከዛ ከሆነ ቤት ውስጥ ሁለት ሰዎች አንዱ ሙስሊም እንትን የለበሰ ይመስለኛል አንዱ ደግሞ እንደዚህ እንደ ክርስቲያን የለበሰ ይመስለኛልና ነይ ብሎ ይጠሩኛል ከዛ እንዲ በቃ በዚህ አይነት ሰዓት ላይ ነው ከዛ ስወጣ ምንድነው ስላችሁ ነይ ስዊዘርላንድ እንውሰድሽ ይሉኛል ስዊዘርላንድ ልትወስዱኝ ነው በቃ እሺ እልና ስወጣ የሰማዩን ውበት ልነግርህ አልችልም በቃ ይዞኝ የሚሄዱ ቦታ ማለት ነው ውበቱ ልነግር በቃ አይቼ አምላክ ይሄ ምንድነው ወይኔ እንዴት ያምራል ይሄ ምንድነው በቃ እየተደነቁ መሬቱ መንገዱን አየዋለሁ ጽድት ያለ አስፋልት ነው በጣም የሚያምር በቃ እኔ ልነግርህ ማልችል አይነት ውበት ነውና በቃ ሰዎቹ ነይ ይሉኛል እኔ ሰማዩን አያለው መሬቱን አያለው እንደዚህ እየዞርኩኝ በጣም በቃ ደስ የሚል ነገርና ይዘውኝ ሄዱና ከዛ የሆነ እንዲ ዛፍ ያለበት ነገር ይመስሉኛል ይዘውኝ በዛ ግብት ሲሉ እህቴ ቤት ስገባለሁ ከዛ እህቴ ቤት ስገባ እህቴ ቤት ገብቼ እንዲበር እንዳለ ቆሜ የሆነ ወጣት ነው ወንድ ልጅ ነው ሻንጣ ብዙ ሻንጣ ይዞ መጥቶ በሩን ብርግድ አድርጎ ሲገባ ምን ሆኖ ነው ምናምን ብዬ ስል የእህቴ ጓሮ ላይ ይቆፍራል ገብቶ ማለት ነው ከዛ ምንድነው የሚቆፍረው ሳይናገር ምንም ሳይል ገብቶ ይቆፍራል እንዴ ምናምን ነገር ብዬ አይዋለው ቀርቤና ምንም ነገር አይናገርም ብቻውን ነገር ቆፍሮ ቆይስቲ የሚያወጣውንም ነገር አያለው የሚቀብረውንም ነገር አያለው ብዬ ዝም ብዬ ቆሜ ሳይ የእህቴ ጎረቤት አረ ከዚህ ጉዳድነ እያለች ትናገራለች ግን ወደሱ መቅረብ አትችልም እኔ ደግሞ ቀርቤ ሄጄ እስቲ የሚያረጋውን አያለው ብዬ ምንም ነገር አይናገርም ቆፍሮ ወጣሱ ማለት ነው ከዛ ይሄ ነገር ምንድነው ምናምን ብዬ ስናገር ምናልባት እሱ ሰባቱ ቅዱስ ጊዮርጊስ ሊሆን ይችላል አይታወቅም ምናምን አሉ ይሄ መንገዱም የእግዚአብሔር መንገድ ነው የተጠረገ ሰማይም ሰማይ ነው እና በጣም ጥሩ ነገር ነው አንቺ የምትሄጂበት ምናምን አሉኝና አይ በቃ ይሄ ነገርማ እግዚአብሔር ጠርቶኛል ምናምን ብዬ እንትን አሰብኩኝ ከዛ መጣሁኝ ወደዚህ ማለት ነው በ23 መጣን እንደመጣው ንጹህ አልነበርኩም 4ኛ 5ኛ ቀን ነበርና ዮርዳኖስ ነው የገባሁት እና ለሊት ዮርዳኖስ ስገባ ልክ ጸበሉ ገብቼ ቁጭ እንዳልኩኝ ተሰወርኩኝ ልበል 50 ነኝ እና በቃ እጮሃለሁ የምጮኸው ድምጽ የወንድ ድምጽ ነው እኔ ነኝ እንዴ ማን ነው የሚጮኸው የሚወጣው ብቻዬን ነኝ ያለሁት ማንም ሰው የለም
እና እኔ ነኝ እንደምጮህ የድምጽ ኬት መጥቶ ነው እላለሁ እና በጣም ፈራው በቃ ተንቀጠቀጥኩ ከጸበል ውስጥ ዘንዶ የሚወጣ ይመስለኛል እባብ የሚወጣ ይመስለኛል እና በጣም በቃ የሆነ የሚያስፈራ ነገር ውስጥ ሆንኩኝና በቃ አሁንማ በገዛ እጄ መጥቼ እዚህማ መበላት የለብኝም ብዬ ተነስቼ እንዲልወጣ ልሮጥ ብዬ ማለት ነው በቃ በጣም ፈራው ግን ምን እንደሚጮህም ከውስጤ መቆጣጠር አቃተኝ በቃ የሆነ ድብልቅልቅ አለብኝና ልወጣ እንዲስል የሆነ በጣም የሚከብድ ኃይል መጥቶ እንዲ ወደ ታችን ጭንቅላቴ እንዲ ተጫነኝ በጣም የሚከብድ ነገር ማለት ነው እጅ ነገርም ይመስለኛል አላቀ እንዲ በቃ ወደ ታች ተጫነ ከዛም በቃ የበለጠ በቃ ተንቀጠቀጥኩ ማወራው ነገር ማቆም አልችልም ለፈልፋለሁ በገዛ እጄ መጥቼ ምናምን ነገር የሚል ነገር አለና የእድሜ ልክ እንባዋ አበስክላት የእድሜ ልክ ሀዘኗን ዛሬ ልታራግፍላት ነው ሰማዕቱ እያለ ይጮሃልና ይሄ ከዘር ማንዘር የመጣው ነኝ እኔ እንደዚህ ነኝ እያለ ይለፈልፋል ማለት ነው እና ድምጹ በጣም ወፍራም ነው ጎርናና ነው ከዛ በኋላ በቃ በጣም አሁንም ራሴን አቃለሁ ግን ማድረግ የምፈልገው ነገር ማድረግ አልችልም ከዛ አሁንም ሩጬ ማምለጥ አለብኝ ብዬ እግሬን እንደዚህ ነው ያረኩት ወደ በሩና እንደዚህ ሳረግ የሆነ ነገር መጥቶ እንደዚህ ነው የመለሰኝ እግሬን ማለት ነው በቃ እንዳልንቀሳቀስ ግጥም አድርጎ ያዘኝ አይ በቃ ብዬ ምንም ከዛም በኋላ አማራጭ የለኝም ሐሳቡም የለኝም ቁጭ ብዬ በጣም ከአንድ ሰዓት በላይ ነው የተቀመጥኩትና እኔ ሰው መጥቶ ከጀርባዬ ሲጠመቅ ሁላ አላቅም ከዛ ይሄ ፏፏቴው እየመጣ ይመስለኛል ከዛ ጸበሉ በቃ ጎርፍ ጠርጎ ይዞኝ ነው የሚሄደው ድምጹን ልነግርህ አልችልም እኔ የጸበል ድምጽ እንደዚህ አስፈሪ መሆኑ ራሱ በጣም ነው የሚደንቀኝ በቃ የሆነ ባህር ማዕበል ሲነሳ እንደዛ አይነት ድምጽ ነውና በቃ ወይኔ ሄርኩ በቃ ወሰደኝ ነው ምለው ግን ያን ነገር መቆጣጠር አልችልምና በጣም ጮሃለሁ በጣም የሚያስፈራ ድምጽ ነው ጸበሉ ከዚህ በጣም ገርፎኝ ከዚህ ጋር አቁሙ ከጀርባዬ ያጠምቀኛል የሚገርም ነገር ይሄ እኔ ፊት ለፊት እንዲህ ነው የተቀመጥኩትና ከዚህ አጥምቆኝ እዚህ ጋር ቆሞ ከጀርባዬ ጸበሉ ከጀርባዬ የሚመጣ ነው የሚመስለኛል ጮሃለሁ ያ ድምጽ ማላቀው ድምጽ ነውና ከዛው እዛ ቀን እንደዛ ብዬ ወጣሁ እና ከወጣው በኋላ ምንድነው ትዝ ያለኝ እዚህ ስመጣ ሰማዕቱ ቅዱስ ጊዮርጊስ ጌታዬ መድኃኒቴ ኢየሱስ ክርስቶስ አንተ በዮርዳኖስ ባህር የተጠመቅከነ እና አንተ በዮርዳኖስ እንደተጠመቅ እኔንም በዚህ በዮርዳኖስ ባህር ውስጥ አጥምቀኝ አምኜ ነው የመጣሁት ልክ እንደ በርሜሉ አድርግልኝ ብዬ ነው ስመኝ ራሱ የመጣሁት ምክንያቱም እንደማልገባ አቃለው ቀጥታ ከዛም በኋላ ያ ጥምቀት ነው በቃ እኔ የተጠመቅኩት ባህር ውስጥ ያለው ነው የመሰለኝ ከዛ በኋላ ወጣው በሁለተኛው ቀንም እንደዚህ አስለፈለፈኝ ጮኩኝ በሶስተኛው ቀን በርሜል ገባው ማለት ነው እና በርሜል ስገባ በጣም ውስጤ ይጨነቅ ነበር ጭንቀቱን ልነግርህ አልችልም በቃ በጣም እንቅልፍ በቃ ካሁን ነጋ ባይነጋ ሁላ አላለሁ አልገባውም እኮ ገና የመጀመሪያ ቀን በርሜል ለመግባት ማለት ነው በጣም ይጨንቀኛል ልቤ ይፈራል ሽንቴ መጣ ይመስለኛል በቃ ምንም ፍራቱን ስሜቱን ልነግርህ አልችልም ይሄ በቃ ሰውነት እስኪንቀጠቀጥ ድረስ ያለው ነገር ነውና ከዛው ተራ የደረሰ የቤተሰቤን ሙሉ ክርስትና ስም ጽፌ ነበር ከዛ ምን አልኩኝ ሰማዕቱ ቅዱስ ጊዮርጊስ እኔ ማቀው ታሪክ የለም አንተ ታሪካችን አመጣጣችን አንተ ታውቃለህ ስለዚህ በቃ ከዘር ማንዘር ይሄ አምልኮ ምናም የሚባል ጣጣ ነው እኛ ቤተሰቦቻችን ያሰራል እኔንም ለዚህ ያበቃኝ ይሄ ነው አምናለሁ ስለዚህ አንተ ታውቃለህ ችግራችንን አንተ ዶክተር ነህ ወታደር ነህ ሲሉ ሰምቻለሁ ግን አሁን አሳየኝ ብዬ የቤተሰቦቼ ሙሉ ስማቸውን ጽፌ ጸልዬ ገባሁኝ ማለት ነው እና ከዚህ ከጥልቅ በቃ ከዘር ማንዘሬ አድነኝ ብዬ ገባሁ እና መድኃኒዓለም አባቴ እለቱ ደግሞ መድኃኒዓለም ቀን ነበርና መድኃኒዓለም አባቴ አንተ እኔ ኃጢአተኛ ነኝ እኔ ታቀኛለህ እኔ ራሴን ከማቀው በላይ አንተ እኔን ታቀኛለህ ስንቴ በድዬሃለሁ ስንቴ አሳዝኜሃለሁና እንደኔ ኃጢአት ሳይሆን እንደ ቸርነት ስለተቀበልኩ ቅዱስ ስጋ ክቡር ደም ብለ ነፃ አውጣኝ እኔ ኃጢአተኛ ነኝ እዚህ ቦታ መቆም የማይገባኝ ነኝ ግን መሐሪ ነህ ሩሩህ ነህ አውቃለሁ በቸርነት ነው እዚህ የመጣሁት ብዬ ጸልዬ በርሜል ገባው ማለት ነው እና በርሜል ስገባ ገና ጸበሉ ሲመጣ በቃ ያ ነገር እስኪመጣ እኔ ቀና ብዬ ሰው ማየት አልችልም በቃ ጸሎት ውስጥ ነው ያለሁትና
ጸበሉ ሲመጣ መጀመሪያ በርሚል ላይ ነው የታሰርኩት እንደዚህ በቃ አንዲና አንዲ ነው እና ጀርባዬ ይቃጠላል እስኪመጣ ድረስ ይነዳል ጀርባዬ እሳት በቃና መንፈሱ ራሱ በቃ መለፍለፍ ጀመረ ማለት ነው ከዛ ልክ ጸበሉ ሲመጣ ሙሉ ለሙሉ ተሰወርኩኝ ከዛ ሲሰውረኝ ጥልቅ ነው በቃ በጣም ጥልቀቱን ልነግርህ አልችልም ጥልቀት ነው ጨለማ ግን አይደለም የሆነ እንዴት ነው ሊመሻሻ አካባቢ ነው የሚመስለው ብርሃኑና ጥልቅ በቃ በጣም ጥልቅ ነው በቃ እና ጥልቀቱ ምን አለው እንደዚህ ከብ እንደ ጉርጓድ ነገር ነው ግን ደረጃ አለው ሁሉም 7 ደረጃ አላቸው እና እዛ ደረጃ ላይ ሞጣው መድኃኒዓለም እያልኩ ነው እየጠራው ያን ደረጃ ሞጣው ማለት ነው እና ይሄ አሁን 1 2 እያልክ እንደምትወጣ እኔ ግን አንዱን ስወጣ መድኃኒዓለም ሁለቱን ስወጣ መድኃኒዓለም እያልኩ ነው ሞጣው ከዛ አንደኛውን ደረጃ ስወጣ መድኃኒዓለም እያልኩ ወጣለሁ መድኃኒዓለም እያልኩ ወጣለሁ እና 7ኛው ልክ 6ኛ ደረጃ ላይ ስደርስ የሆነ ኃይል መጥቶ ድብልቅልቅልቅ ያረግብኛል ደረጃውን ቁጥር ይሄ መድኃኒዓለም የሚለውን ቁጥሩ እንድሳሳተው የሆነ ነገር መጥቶ ድብልቅልቅልቅ ሲያረግብኝ የመድኃኒዓለም እኔ ሁሌ ጸሎት ተጸልይ ስዕል አድኖዋለኝ መጻፌ ውስጥና ያ ስዕል አድኖ በትልቁ መጥቶ እዛ መሰነካከልበት ቦታ ላይ እንዲህ ይቆማል ማለት ነው እና ልቤ ውስጥ ምን ይለኛል በቃ እኔ ያለሁ የሚል አይነት የሆነ ይሰማኛል ሞራል በቃ በይ ጥሪ የሚለኝ ነገር እና እንደዚህ ሲያረጋው ደረጃው ጥሪ የሚለኝ ነገር ኃይል አለና መድኃኒዓለም የሆነ በቃ በጣም ፍጥነት በሆነ ማለት ነው ልክ ስጠራው እንደዛ ያን ደረጃ ያሻገረኛል ከዛ አሁንም ሁለተኛው ደረጃ ይመጣል ደረጃው ሁላ 7 ነው ያለው ከዛ አሁንም ሌላ ደረጃ ይመጣል ያንንም ደረጃ መድኃኒዓለም ብዬ ልክ ልጨርሰው ስል አሁንም ያደባለቀብኛልና ከዛ አሁንም መድኃኒዓለም ይመጣና ስዕል አድነው ልክ እዛች መሰነካከልበት ቦታ ላይ ቀጥ ብሎ ይቆማል ከዛ አሁንም አይዞሽ ጥሪ የሚለኝ ይመስለኛል እና ከዛ አሁንም መድኃኒዓለም በቃ ጩኸቴን ልነግርህ አልችልም እና ፍጥነቴ ያን ፍጥነት እኔ አላውቀውም በቃ በጣም ነው የምፈጥነው ከዛው ስጠራ አሁንም ያን ያሻግረኛል ከዛም በኋላ አሁን ደግሞ ማንን ልጥራ ብዬ አስባለሁና 3ኛ ደረጃ ላይ ወጣሁኝና ድንግል ማርያም ማለት አለብኝ ብዬ ከዛው ድንግል ማርያም ስል በትልቅ ስዕል አድኖ ትመጣና አሁንም እዛ ቦታ ትቆማለች ከዛ አሁንም ያ መሰናክል ይመጣል ማለት ነው ከዛ ድንግል ማርያም ብዬ ጮሃለሁ ከዛ ትመጣና እንዲህ ብርሃን ሆና ስትቀመጥ ያን ደረጃ አልፈዋል እንደዛ እያልኩ 7 ደረጃ ነው ወጣዋል መጨረሻ ላይ መድኃኒዓለም 7ኛው የመጨረሻው ላይ ይመጣና እንደዚህ ተሸክሞኝ ብርሃን ላይ ከጉርጓድ ውስጥ ማለት ነው ብርሃን ላይ እንደዚህ ሲያወጣኝ ይበቃ አይታ የማጠግበው ብርሃን ነው ማየውና ያ ብርሃን በጣም ደስ የሚል ነው መድኃኒዓለም ለካ ከኔ ጋር ነህ ብዬ ልክ ብርሃን ላይ ሲያወጣኝ ወደ ራሴ መለሳለሁ እና ስመለስ ያለኝን ስሜት ልነግርህ አልችልም ምክንያቱም እኔ በጣም ኃጢአተኛ ሰው ነኝ በጣም በየእለት ተግባሬ እግዚአብሔርን ያሳዘንኩ ምኖር በጣም ኃጢአተኛ ሰው ነኝ ያንን በደሌን ሁሉ ረስቶ እግዚአብሔር ለኔ የጸለይኩትን ጸሎት ሰምቶ ያን ነገር ለኔ ማድረጉ ራሱ በጣም ያስለቅሰኛል ምክንያቱም በጣም ኃጢአተኛ እኔ እውነት ነው ምን እዚህ ለምስክርነት ስለቆምኩ አይደለም በጣም የተዋረድኩ የረከስኩ አይደለም በእግዚአብሔር ፊት በሰው ፊት የምቆም ሰው አይደለም እና ያንን ነገር ከዛ ጭንቁን ልነግርህ አልችልም ያለውን ስሜት ለሰው እኔ ያው ሳወራው ቀላል ነው ግን ቦታው ላይ ያንን ነገር ለመወጣት በጣም ይከብድ ነበርና ያንን ነገር አድርጌ አለፍኩኝ በሁለተኛው ቀን ደግሞ ስገባ አሁንም የቤተሰቦቼን ክርስትና ስም ይዤ ነው የገባሁትና መድኃኒዓለም አባቴ ሰማዕቱ ቅዱስ ጊዮርጊስ ምልጃህ ረድቶኝ ነው እዚህ ቦታ የመጣሁት እና አንተ በተሰጠ ቃል ኪዳን ለኔም ለቤተሰቦቼ ምህረትን ድህነትን አድርግልኝ በቃ እኔም ለምን ይሄን ነው እና አንተ እኔን ከልጅነቴ ጀምሮ አሳስሮ ያስቀመጠኝ የሰው እጅም ይሁን ምንም ይሁን አስራ አሳየኝ ቤተሰቦቼንም እንዲያስሮ ያስቀመጣቸውን አስራ አሳየኝ ግን ይሄን ስታረግልኝ አልኩት መጀመሪያ የይቅርታ ልብ አስቀምጥ ልብ ውስጥ ሰዎቹን ሰው እውነት ሰዎችን ማቃቸው ሆነ እኔ ያረጉት
ነገ እንዲያረጉብኝ ብዬ እንዳልወቅሳቸው ለነሱ የጥላቻ መንፈስ እንዳይኖረኝ እንዳልጠቋቆምባቸው መጀመሪያ የይቅርታና እነሱን የሚመክር የሚወድ ልብ ስጠኝና አሳየኝ አልኩት ብዬ ጸልዬ ገባው ማለት ነው። ከዛ ልክ ጸበሉ መጥቶ እንደሰወረኝ የሆነ ሴት ልጅ ናት ፊት ለፊት ታስራ አስሯት እኔም ታስሬ ቁጭ ብያለሁ አያታለሁ። ልጅቷን ፊት ለፊት እንደዚህ ታስራ ቁጭ ብላለችና ጀርባዋን ነው የሚያሳየኝና በጣም ወፍራም ልጅ ነች። በጣም ደስተኛ ሆና ምናምን ነው ማያት ልጅቷን ማለት ነው። ከዛ ከጎኔም እንደዚህ ጥቋቁር ጸጉራቸው ቂቤ ሲቀባ የኖረ አይነት በጣም ብዙ ሴቶች አሮጊት ናቸው እና በጣም ጥቁር ናቸው። ብዙ በመደዳ ታስረዋል። እችኛዋ ግን ከነሱ ለየት ትላለች። ቀይ ናት፣ በጣም ታምራለች። ጸጉሯን 3 ቦታ ተሰርታለች። ፊት ለፊቴ ነው በኔ እንዲህ ነው የተቀመጠችውና ጀርባዋን ነው። ከዛ ምን ይለኛል ይመጣና መድኃኔዓለም ይኸውልሽ ልጄ እቺ አንቺ ከልጅነት ጀምሮ እድልሽን የወሰደች ነች፣ ጓደኛሽ ናት ይለኛል። ከዛ እንዴ እቺ ናት ማናት እሷ? ሊያት እስቲ ሊያት ቆይ እስቲ በእናት አንዴ ፊቷን አሳየኝ፣ የትኛዋ ጓደኛዬ ነች? ፊቷን ሊያት እለዋለሁ። አያሳየኝም ፊቷን። በቃ እሷን ለማየት እንደዚህ በጣም እንጠራራለን። ከዛ እነዚህ ደግሞ ይለኛል ቤተሰቦችሽን አሳስረው ያስቀመጡት ናቸው እያቸው ይለኛል። በጣም ጥቋቁር ናቸው። ይሄ ጸጉራቸው ቂቤ ሲቀባ የኖረ አይነት ነው የሚመስሉት፣ ጥላሸት ነው የሚመስሉት። አርጅተዋሉ፣ በጣም ያስጠላሉ። ከዛው ሳያቸው በጣም ያስጠሉኛልና እነሱን ብዙም ማየት አልፈልግም። እና ግን እቺን ልጅ ልለያት የትኛዋ ጓደኛዬ ነች? በእናት ፊቷን አሳየኝ እለዋለሁ እና አያሳየኝም። ከዛው ይሄን አሳይቶኝ ምን ይለኛል? ይሄን ያሳየኝና ወደ ራሴ እመለሳለሁ። ይሄ በርሜል ገብቼ በሁለተኛ ቀን ማለት ነው። በሶስተኛው ቀን ምንም ነገር አላለኝ። መድኃኔዓለም ነው ማየው አየዋለሁ መድኃኔዓለምና ምን ይለኛል? ዘር ማንዘርሽን ሁሉ ምሬልሻለሁ ይለኛል ማለት ነው። ዘር ማንዘርሽን ሁሉ ምሬልሻለሁ ይለኝና ይሰወርብኛል ማለት ነው። ከዛ በጣም ደስ አለኝ። በቃ እሱን በምን ትገልጸዋለ? በምስጋና ራሱ ብቁ አይደለም ለሱ ማለት ነው። በጣም በቃ እንባ እኔ ማለት ሰው እንባ በቂ አይደለም እሱን ለማመስገን ማለት ነው። በጣም ደስ አለኝ። እንዴት እኔ ኃጢአተኛውኝ እኔ እየለመንኩን እንዴት ታረግልኛለ? በቃ ይሄም በቃ ፍቅሩን ሲገልጽልኝና ለኔ ያለውን ነገር በቃ እኔ ራሴን በጣም ቆሻሻ ነኝ። እኔ ሰው እንኳን ሳወራ ሰው ማያዳምጠኝ አይነት ሰው ነኝ ከኃጢአት የተነሳ ማለት ነው። ግን እግዚአብሔር ለኔ ትልቅ ቦታ ሰጥቶኝ እኔ እሱን ጠይቄው በፍቅር አባቴ ፊት ለፊቴ ቆሞ ይሄን አድርጌልሻለሁ ብሎ መናገሩ ለኔ በጣም ድንቅ ነው። ከድንቅ በላይ ድንቅ ፍጹም ፍቅሩን ነው ያሳየኝና ከዛም በኋላ በቃ እንደዚህ ሲለኝ የጓደኞቼን ይዤ የመጣሁት በረከት ብር ሰጥተውኝ በጸሎትሽ አስቢ ብለው ብር ሰጥተውኝ የላኩ ጓደኞቼ ማህበርተኞቼ ስማቸውን ጽፌ ገባው ማለት ነው። ከዛው እዛን ቀን በጣም ምንም ነገር አላየሁም። በቃ እኔ ነፍሴን አታስጨንቃት፣ ግን ልክ እኔ በጠየቅኩ ልክ አንተ ፍቅርህን ግለጽላቸው፣ ፈውስን ላክላቸው እንደየችግራቸው፣ ግን ነፍሴን አታስጨንቃት ብዬ ገባው ማለት ነው። ገባው ምንም ነገር አላይም። በጣም ብዙ ነገር ይፈጠራል ውስጥ፣ ግን ስወጣ አላስታውሰውም። ለ3 ቀን ለ4 ቀን ድረስ እንደዛ ነው ያየሁት ማለት ነው። ከዛው 4ኛ ቀን ላይ ደከመኝ ሰውነቴ። በቃ ትግል ነው፣ ስትወጣ በጣም ትደክማለ እና ከዛው የሆነ ነገር በጣም ጸሎት ልጸልይ ምናምን አቅም እያሳጣኝ መጣ። እንዴ ነገር ምንድነው? ለምንድነው እንደዚህ የምሆነው? እንዴ ጸሎት ካቆምኩ በቃ መንፈስ አለቀቀኝ ማለት ነው ምንድነው ብዬ ጸሎቴን አንዱን ካረኩ አንዱን ያለ ማድረግ አይነት በቃ ልተኛ ማለት አይነት ነገር መጣብኝና ከዛው ነፍሴም ደከመች። እኔ ስጋዬ ብቻ ሳይሆን ነፍሴ ሲደክም ይታወቀኛል። ከዛው ከጸበል ቤቱ በአራተኛው ቀን ነው ስወጣ በጣም ስቅስቅ ብዬ አለቀስኩኝ። ከዛው ሰማዕቱ ቅዱስ ጊዮርጊስ እንዴ አንተኮ ፈልገኝ ነው ያመጣኸኝ። እኔ አንተ ባትጠራኝ እዚህ ቦታ የመምጣት እንትኑ የለኝም። አንደኛ ምክንያት አድርጎ እንድመረመር አረብ ሀገር ላከኝ። እኔ እዚህ ብሆን
ጸበል ነው የምጠመቀው እንጂ ሐኪም ቤት አልሄድም እንዳለብኝም አላቅም ይሄ በሽታ እዛ ልኮኝ ደግሞ እዚህ ሳይጋለጥ በሽታው እዛ ሀገር ተጋለጠ የሆነበት ምክንያት ደግሞ እግዚአብሔር ለኔ እሱ ላይ አድሮ የሚያደርግልኝ ወደዚህ እንደመጣ የሚሰጠኝ በረከት ነበር ገባ እዚህ ቦታ ላይ ቢሆን ያን ብር ሰጥቶኝ የሚያመጣኝ ሰው የለም አቅም የለኝም እና እዚህ ሳይጋለጥልኝ ሄዶ አዛብ መሃል ይሄ በሽታ አለብሽ ተባልኩኝ እና ያ በሽታ መኖሩ እስክረሳው ድረስ ነው ሰዎቹ ያዋሉልኝ ውለታ ማለት ነው ከዛ መጥቼ በሰጡኝ ገንዘብ ነው ወደዚህ የመጣሁት ማለት ነው ምክንያቱም ይሄ የእግዚአብሔር ድንቅ ስራ ነው የሰማዓቱ ስለፈለገኝ ስለጠራኝ በአዛብ መሃል በአዛብ አድሮ ወደዚህ ቦታ እንድመጣ ያደረገኝ እሱ ነው መንገድ የሆነኝ ማለት ነው እና አንተ ታውቃለህ አመጣጤን ያመጣኝ አንተ ነህ የወሰርከኝ አንተ ነህ ምክንያት የሆንከኝ አንተ ነህ እኔ ግን አሁን እዚህ ቦታ ሰውነቴም ነፍሴም ደከመ እንዴ ታዳላለህ እንዴ አልኩት በእውነት እንዴ ነው ያልኩት በጣም አለቅሳለሁ ይሄ ማለቅሰው እንባ በቃ ልብ ስብር ስትል የምታለቅሰው አይነት እንባ ነውና በጣም ከፍቶኝ ነው ማለቅሰው አንተ ታውቃለህ ሚረዳኝ የለም ሚደግፈኝ የለም አንተ ነህ ሁሉ ነገር አንተ ነህ ታውቃለህ እንዴት እንዳመጣኝ እዚህ ቦታ አንተ ታውቃለህ እኔ አሁን ነፍሴ ስጋ አይደለም ነፍሴ ናት የደከመችው እና ነፍሴ ከደከመች ደግሞ እኔ ተስፋ የለኝም ስለዚህ ለምንድነው ማትገላግለኝ በቃ አሳርፈኝ እኔ ደክሞኛል አሳርፈኝ ብዬ በጣም አለቀስኩኝ በጣም እዛ ጸበል ቤት ፊት ለፊት ቆሜ በጣም አለቀስኩኝ በጣም ከፍቶኝ አለቀስኩኝ ቀኑ ሙሉ ሲከፋኝ ዋልኩኝና በዛ በሚቀጥለው ቀን ደግሞ ስገባ ምን አረገኝ እንደ መጣ ጸበሉ ጸልያለሁ አልኩ ያን ሁሉ ጊዜ ስጠመቅ ሰው ቀና ብዬ እንደዚህ አላየም የማየትም ሞራሉ የለኝም ምክንያቱም በቃ እዚህ ቦታ ያለብኝ እኔ ዝቅ ብዬ ነው እሱን እየለመንኩ ነው ወደሱ እንዲወስደኝ የምፈልገውና ሰውን የማየት ሞራል ለሰከንድ ያችን የታስሬ ጸበሉ እስኪመጣ የምጠብቃትን ሰዓት እንዲ በከንቱ እንድታልፍብኝ አልፈልግም በቃ በጸሎት ነው ማሳልፈው አላይም በቃ ውስጤ በጣም ይጨነቃል ጭንቀቱን ራሱ አላስበውም ጸበሉ እስኪመጣ በጣም ነው መጸለየው ከዛው መጣና እኔ በህይወቴ በትዳር ህይወቴ በልጅነቴ ነው አግብቼ አንድ ልጅ እንደወለድን ባለቤቴ ወደ ውጭ ሀገር ሄደ ወደ ስዊዘርላንድ እና ሄደ አንድ ልጅ ወልደን ነበር ሄደ በፍቅር ነው የተለያየ ነው ሄደ እዛ ቀረ ከዛው አገባ ሁለት ልጆች ወለደ አሁን ልጃችን 11 አመቷ ነው ማለት ነው እና 11 አመት ሙሉ እኔ የኖርኩት ኑሮ በጣም ደስ የሚል ኑሮ ነው የኖርኩት ማለት ነው እሱ በመሄዱ የሚጎዳኝ ጎንም ቢኖር እሱ ደግሞ በመሄዱ በጣም በህይወቴ የማላገኘው ሰው በሀብት በንብረት በቤተሰብ በብዛት የማያገኘው ነገር ነው እግዚአብሔር ያረጋልኝና ያቺ ልጅ ያደገች እንደዋወላለን ምን እንላለን በቃ አምኛለሁ እግዚአብሔር ያልፈቀደው ነገር እኔና አንተ መሃል አይኖርም ይሄ እግዚአብሔር ፍቃድ ነው አንተም ወደህ አይደለም ያረከው በፍቅር ነው የተለያየ ነው በጣም በፍቅር ማለት ነውና ምንድነው ያ ፍቅር እስካሁን ድረስ ውስጥ ያለ የሱ ፍቅር ማለት ነው ልጃችንም አድጋ እስካሁን ድረስ ያ ድሮ በስንለያየ የነበረው ፍቅር ነው ውስጥ ያለውና እሱ ከሄደ በኋላ እኔ ንስሐ ገብቼ በቃ ዓለማዊ ሰው ነበርኩ እና አሁንም መንፈሳዊ ነኝ ለማለት ብቁ አይደለም ግን በቃ ቢያንስ እግዚአብሔርን ማመስገን እንዴት እንደሚመሰገን መንገዱን አይቼዋለሁ እና ቀጥታ በቃ ልቤ ያመነው ነገር እሱ በማግባቱ አዝኜ ተበሳጭቼ ምናምን ነበርና ለናቴ እንኳን ስነግራት እናቴ ሰደብኩት ስላት ለምን ትሰድበዋለሽ ይሄ እኮ እግዚአብሔር ፍቃድ ነው አንቺም ልጁ ነሽ እሱም ልጁ ነው ሁለታችሁንም እኩል ይወዳችኋል ስለዚህ በይደውለሽ ይቅርታ ጠይቂው ብላኛለችና ደውዬ ይቅርታ ጠየቅኩት ለምን ትጠይቂኛለሽ ጥፋተኛ እኮ ነኝ ሲለኝ በቃ ይሄ የእግዚአብሔር ፍቃድ ነው እናቴ የነገረችኝ መልእክት በጆሮዬ ገብቶ ልቤ ውስጥ ነው ያረፈውና በዛች ሰከንድ ነው ህይወቴ የተቀየረው ለንስሐም ያሰብኩት ከዚህም በኋላ ትዳር እንደማልፈልግም የወሰንኩት በዛች መልእክቷ ነው ማለት ነው እንዴት አለቀሰሱ እና ከዛ በኋላ በቃ እግዚአብሔር ፍቃድ አለ ፍሬ ነበረን እናንተ እንድኖረን ጌታ ይፈልገው ፍሬ ሰጠን ከዛም በኋላ ደግሞ አንተም የራስን ህይወት እኔም ወደ ራሴ ህይወት እግዚአብሔር ይወስደኛል ስለዚህ በቃ እኔ እናንተ ወንድምና እህት ነን ግን እስከ መጨረሻው ወድሃለሁ
ብዬው ነው በዛ ሰላም ሆነን በስልክ እየተደዋወልን እንደ ወንድም እንደ እህት ነው የምናወራው ያን ሁሉ አመት ማለት ነው እኔም እግዚአብሔር ከነሐጽያቴ ከነበደሌ ወዶኝ ልጁ አድርጎ አስቀመጠኝ ሁሉ ጊዜና ስንደዋወል ለምንድነው ማታገቢው ይለኛል እኔ እንደዛ አይነት ሐሳብ ውስጥ የለም ምክንያቱም ፍሬ ነበር ፍሬ ሰጥቶኛል እኩያዬ ነች ጓደኛዬ ነች ትዳር ደግሞ አንተ ያለውንከኝ ሌላ ሰው አይሆነኝም በቃ አሁን የምፈልገው መንገድ አግኝቻለሁና እግዚአብሔር ፍቃዱ ከሆነ ይስጠኝ ግን እኔ በአሁን ሰዓት ሐሳቡ የለኝም ብዬ ከሱ ጋር በዚህ አይነት ሁኔታ ነው የነበርነውና የመጨረሻው በርሚል የገባው ቀን ምንድነው እንደዛ አልቅሼ ሰማዕቱን ለምኜ አንተ ታዳላለህ እንዴ እኔ እኮ ከናጽያቴ ከነበደሌ ከነሸክሜ እኮ ነው የመጣው ጠርተኝ እኮ ነው እኔ እንኳን ፈልጌ አይደለም ጠርተኝ ነው የመጣሁትና ጠርተኝ መጥቼ እንዴት እንደዚህ ተስፋ ነፍሴ እስከምትደክም ድረስ ዝም ትለኛለህ ብዬ ነው ሰማዕቱን አልቅሼ ለመንኩትና ስገባ በንጋታው ተሰወርኩኝና ስሰወር ይሁን በጣም የሚያስጨንቀኝ ኃይል አለ ወንድ ልጅ ይመስለኛል ጥቁር ነው በጣም በቃ ይታገለኛል ከዛው መድኃኔዓለም እንዲ ነው አንገቴ ጋር ይመስለኛል መንጭቅ አድርጎ እንደዚህ እንደ ላስቲክ ነው የጣለልኝ ማለት ነው ከዛው ሲጥልልኝ ወዲያው ልክሱ እንደጣለ ልጄ ምሬሻለሁ በሰላም ሂጂ ይለኝና ነጭ ምንጣፍ ያነጥፍልኛል ማለት ነው ይሄ ቀይ ምንጣፍ እንደሚነጠፈው የለም ነጭ በጣም የሚያበራ ነጭ ምንጣፍ በረጅሙ ያነጥፍልኝና የልጄን አባት ማለት ነው ሱፍ አልብሶት ምናምን እዛ ነጭ ምንጣፉ ላይ አቆሞታል ከዛ እኔም ቬሎ ለብሼ አምጥቼ ቆም ያለው እዚህ ጋር ራሴ ማለት ነው እና አንድ ልጅ ናት ያለችን ብያለሁ ከዛ ሁለተኛ ልጅ እቺም ልጃችሁ ናት ይለኝና የሚያማምር ሁለት እቃ ይዘዋሉ የሚያበራ እንደዚህ እንዴት ልበል እንደ የሆነ ከረሜላ ማስቀመጫ አይነት ነገር ነው በቃ ከምንጣፉ ጋር የሚመሳሰል ነገር ነው ሁለቱ ይዘው ነጭ ልብስ ለብሰው ቆመዋል ከዛ ያን ያድርጎልኝ እሱ ቀለበት ያደርግልኛል ማለት ነው ይሄ እኔ ነኝ እንዴ እኔ እኮ ነኝ እላለሁ እዛ ውስጥ ሆኜ ማለት ነው እንዴ መድኃኔዓለም እኔ እኮ ነኝ ይሄ እኮ ባለቤቴ ነው እቺ እኮ እኔ ነኝ እኮ ምናምን እለዋለሁ በቃ ማመን አልቻልኩም ማለት ነው እና እሱ ቆሟል መድኃኔዓለም ማለት ነው እኛ ሁለታችን ነጭ ምንጣፍ ላይ ልጆቻችን ቆመው ቀለበት ያደርግልኛል ማለት ነው ከዛ መድኃኔዓለም እኔ ነኝ አይደል እኔ እኮ ነኝ እለዋለሁ በቃ ይሄ አወራዋለሁ እሱ እኔ አወራለሁ ያወራው ራሴና ያለው ባለቤቴና ያዋለው ማለት ነው ከዛው በሰላም ሂጂ ምሬሻለሁ ብሎኝ ይሄን አደረገልኝ ነው ከዛው ወደ ራሴ ተመለስኩኝ ማለት ነው በቃ እኔ እግዚአብሔርን ከጠበቅኩት በላይ ማለት እኔ ያደርግልኛል እኔ አሁን እንደዚህ አይነት ሐሳብ የለም አይምሮ ውስጥ የለም እኔ የምጠብቀው ከበሽታ ያላቆኝ ምናምን ቤተሰቦቼ ከጭንቀት አራግፎልኝ ይሄ የሚጫናቸው ነገር አንስቶልኝ ምናምን ነገር ነው እንጂ የዚህ ህይወቴን አላሰብኩትም አስቤውም አላውቅም እና ይሄን ነገር አደረገልኝ ማለት ነውና በጣም በቃ ተሰማኝ አለቀስኩኝ በጣም እግዚአብሔር እንደዚህ ምን አይነት አባት ነህ አንተ ምን አይነት ፍቅር ነህ እኔ እኮ ይሄን አስቤው አላውቅምና ግን ያንተ ፍቃድ ነው ፍቃድ ከሆነ አንተ የፈቀድከው ሁሉ ይሆናል ብዬ ተቀበልኩኝና በጣም በቃ ደስ ብሎኝ እኔ ምንድነው በሰላም ሂጂ ምሬሻለሁ ብሎኝ ከነገና ወዲያው ነው ከመቀሰት ነው ያቺ ምንጣፍ የተለጠፈችልኝ ማለት ነው ከዛው እሱን አቆሙት እኔን አቆሙኝ ልጆቻችሁን አቆሙ በጣም በቃ የተደነቅኩት ነገር ነው ፊልም ማይም ሁላ ይመስለኛል ለማመን አቅቶ መድኃኔዓለም እኔ ነኝ እኮ እለዋለሁ ለሱ ማለት ነው በጣም ደንቆኝ ማለት ነውና ያንን አደረገልኝ መድኃኔዓለም በጣም እኔ ከማስበው እኔ እግዚአብሔር ድንቅ ነው የሱን ስራ መግለጽ በጣም ከባድ ነው ፍቅር ነው አንተ ቆሸሽኩ ብለ ራስን ስትደብቅ እሱ ደግሞ ንጹህ ነው ብሎ የሚያወጣህ ነው አምላክ ማለት ሁሌ አንተ በቆሸሽክ ቁጥር ካንተ ጋር የሚጣበቅ ነው በቃ አንተን ሊያድንህ የሚጥር አምላክ ነውና አምናለሁ በዛም ነው የኖርኩት ያን አድርጎልኝ በንጋታው በቃ እኔ ከዳንኩኝ እግዚአብሔር ሂጂ በሰላም ብሎኛል ብዬ ለምን እና ብዙ ጊዜ ጓደኞቼ እስቲ ዛሬ ይሄን አደረኩኝ ነገ ይሄ ተደረገልኝ እያልኩ አወራለሁ እኔ ምስክርነት ነው ብዬ ነው ማወራው ያን ነገር ማለት በቃ እግዚአብሔር እንዲያረገልኝ መድኃኔዓለም እንዲያረገልኝ እያልኩኝ ቀን በቀን አወራለሁ ማለት ነው እና በዛ በንጋታው ደግሞ ስገባ ሁሌ በጸሎት ሻስብኝ የሚሉ አሉ ጓደኞቼ ነበሩ እና
እነሱን ሳያቸው በጣም አዝናለሁ። እኔ አምላክ ከሰው ሀገር ላይ ፍቅር ሰተኸኝ ግርማ ሞገስ ሆነኸኝ በፍቅር እናት አባቴ እንዲያልሸኙኝ ሸኝተውኝ ፍቅር ሆነውኝ አምጥተው እዚህ ቦታ ባንተ ፍቃድ ባንተ ምክንያት አምጥተህ እዚህ ያደረከኝ ጤናዬ ሳይጎል ባልጋ ሳልመጣ ሰዎች ብዙ የሚሰቃዩበትን ሳልሰቃይ በእግሬ መጥቼ ቀለል አድርገህ እንደዚህ እንደ ኃጢአቴ ሳትከፍለኝ ይህንን ነገር አደረክልኝ። አሁን ደግሞ እነዚህን ደግሞ አስባቸው ብዬ ክርስትና ስማቸው ብዙ የሰጡኝ ነበሩና የነሱን ክርስትና ስም እዚህ የሰጡኝ ልጆች አሉ። የነሱን አድርጌ ሰማዕቱ ቅዱስ ጊዮርጊስ እኔ አሁንም ኃጢአተኛ ነኝ፣ ግን አንተ በቃ ጠርተህናል፣ እስከ ጠራን ድረስ አታስጨንቀን፣ ሁላችንን ማረን ብዬ አልቅሼ ገባው ማለት ነው። እና ስገባ አሁንም ጸበሉ ሲመጣ ተሰወርኩኝ እና ስሰወር ከመጀመሪያው እስከ መጨረሻው መድኃኔዓለም ነው ማየው እኔ ማለት ነው። እና መድኃኔዓለም ነው እኔ ልነግርህ አልችልም። በቃ ሙሉ ነው፣ ሰማይ ሙሉ ነው። እሱ በጣም ያበራል። ብርሃኑን ማየት አትችለውም፣ እሱን ማየት አትችልም። ቀና ብለን በጣም ያምራል፣ በጣም ያስፈራል፣ በጣም ደስ ይላል። ስሜቱ የተደበላለቀ ነው እና በቃ እሱ መጠን የለውም፣ በጣም ሰፊ ነው በቃ። እና እኔ ገጽታውን እስከዛሬ ድረስ ያንቀጠቅጠኛል ማለት ለኔ መገለጥ የሌለበት አምላክ ነው። እኔ ኃጢአተኛ ሰው ነኝ። ለኔ እግዚአብሔር እንደዚህ ቃል በቃል የሚያናግረኝ አይደለም እና በቃ ብርሃን እንዴት ብዬ ሊየው ማየት አልችልም። እና ስዕል አድኖ አለች፣ በጣም ወዳ ስዕል አድኖ የዛ ገጽታ ነው ፊቱ ላይ ያለው እና ያቺ ነችና መድኃኔዓለም ፊቱ በጣም ነው፣ ግን አካሉ መጠን የለውም። በቃ ሙሉ ነው። በቃ እንዴት ብዬ ልንገርና እኔ ደግሞ በሱ ፊት ስንጥር ነኝ፣ በጣም ስንጥር ጥቁር፣ በጣም የደቀኩ ነገር ስንጥር ነኝ። እሱ እንደዚህ ሙሉ ነው፣ እኔ ስንጥር ነኝ፣ እንደዚህ ቆም ያለውና እንዲህ ይለኛል። ልክ እንደተሰወርኩኝ ብርሃን ነው በቃ ማየት አልችልም። እሱና ምን ይለኛል፣ አንቺ ምን አገባሽ ይለኛል። ድምጹ በጣም ነው የሚያስፈራው፣ በጣም ያስፈራል። የሆነ ልብህን የሚነካ ነገር አለ፣ ያስፈራል። በቃ የድብልቅልቅ ያለ ስሜት ነው። የአባትነት ስሜትም ነው፣ የቁጣም ስሜት አለበት ድምጹ ላይ። አንቺ ምን አገባሽ፣ እኔ መሐሪ ይቅር ባይ መድኃኔዓለም ነኝ፣ ህዝቡ ማዳኔን ቀኔን ይጠብቅ ይለኛል። ለምንድን ነው የሚያግሮመርመው ህዝቡ ይለኛል። ማዳኔን የማዳኔን ቀን ይጠብቅ፣ እኔ መሐሪ ይቅር ባይ መድኃኔዓለም ነኝ፣ ህዝቡ ለምንድን ነው የሚያግሮመርመው ይለኝና በጣም ይቆጣኛል። እኔ እዛን ቀን ቀኑን ሙሉ ሳለቅስ ነው ያልኩት። እኔ ድምጹ ያስፈራኝ። በቃ ሁሉ ነገሩ ፍቅር ነው። በቃ ፍቅሩ ራሱ እሱን ማየት ራሱ አትችልም። ግን የምታለቅሰው ፍራቻም ቢኖር ደስ የሚለው የአባትነት ፍቅሩ፣ ጌትነቱ፣ አምላክነቱ በቃ እሱ መጠን የሌለው ነው፣ መግለጽ የማትችለው አምላክ ነውና ያስደነግጣል፣ ያስደስታል፣ ያስፈራል። ለኔ ደግሞ እንዲመሆኑ ደግሞ እጅግ በጣም በቃ ልዩ ነውና በጣም ሳለቅስ ማውራት ሁሉ አልችልም ነበርና ይለኝና ህዝቡ አያግሮምርም፣ ማዳኔን የማዳኔን ቀን ይጠብቅ፣ እኔ መሐሪ ይቅር ባይ መድኃኔዓለም ነኝ፣ ለምንድን ነው የሚያግሮመርመው ህዝቡ ይለኝና በጣም ብዙ ሰዎች እንደዚህ በጣም ብዙ ናቸውና ነጠላ ለብሰው ሁሉም ሰው እንዲህ ብሎ እሱ ስር ተሰብሮ ተቀምጧል። እና አያች እንዲህ ያያል ወደ እነሱና ሲያይ እኔ እንዳይ ነው የሚያሳየኝና እንደዚህ ብዬ አያቸዋለሁ። በጣም እንቀጠቀጣለሁ። ያን ሁሉ ሲያወራ እሺ መድኃኔዓለም፣ እሺ መድኃኔዓለም፣ እሺ መድኃኔዓለም ነው ምለው። እኔ በቃ በጣም ስንጥር ነኝ፣ እሱ ፊት ጥቁር ነኝ፣ በቃ የሆንኩ ነገር ነኝና እያልኩኝ እነዚህን ግን ይለኛል፣ እነዚህን ሁሉ ይለኝና እንደዚህ ያሳየኝና ለአንቺ ስል ምሬልሻለሁ ይለኛል ማለት ነው። እሺ መድኃኔዓለም፣ እሺ መድኃኔዓለም እለውና ለአንቺ ስል ምሬልሻለሁ ይለኝና እኔን ሚረግጠኝ ነው የሚመስለኝ፣ እኔ ማለት ነው ሚረግጠኝ ይመስለኛል። ከዛ እንዲህ ረገጠኝ ሲመስለኝ ወደ ራሴ እመለሳለሁ። ስመለስ ራሴን አላቀውም። ወገቤ በቃ ፓስታ ነው የሆነው። በቃ እንደዚህ ነው በቃ እንትን የተልፈሰፈስኩትና ጮፍኩኝ ጸበል ውስጥ ማለት ነው። ወገቤን ብዬ ጮፍኩኝ። በጣም ህመሙን ልነግርህ አልችልም። እኔ
በጣም አመኝ ጩሄ ከዛው ተሸክመው ወስደው አልብሰውኝ ተሸክመው ነው ገድል ቤት ወሰዱኝ። በቃ እዛ እስከማርፍ ጨንቆኝ ገድል ቤት አስተኝቶኝ ለሊት ነበር ደግሞ የገባው 10 ሰዓት ምናምን አካባቢ ነውና እዛ ተኝቼ እዛ መተኛት አልቻልኩም። በቃ አልተመቸኝም። በቃ ወገቤን ህመሙን ልነግር የለውም። በቃ ይሄ ከዚህ ጋር አንድ ሰው 3 ሰው ቢይዘኝ ነው በቃ መስተካከለው ብዬ ማስበው። ከዛው ትንሽ እንደ መንጋት ነገር ሲሆን ባጃጅ ነገር መጣ። ከዛው በባጃጅ ውስጥ አስገብቶኝ እንደዚህ ተሸክመውኝ ነው ወሰዱት። መቀመጥ አልችልም። ራሴን በቃ መቋቋም አልችልምና ከዛው ገብቼ ወገቧን ተሰበረች ምናምን ብላ ጓደኛዬ ስትነግራቸው ሁሉም መጡ ወደኔ ማለት ነው። ከዛው ማውራት አልችልም። የሚታየኝ ይሄ የወገቡ ህመሙ ሳይሆን መድኃኔዓለም የተናገረኝን ነገርና የሱን ፍቅር የሱን ምህረት ቸርነት ከገባው ቀን ጀምሮ እስከ ዛሬ ድረስ የሚያናግረኝ ነገር እኔ ምን አይነት አምላክ ቢሆን ነው ምን አይነት ፍቅር ሩህ አምላክ ቢሆን ነው እንደዚህ እኔን የሚያናግረኝ ዝቅ ብሎ እኔ በቃ ራሴን እንድጠላ ነው ያደረገኝ ማለት ነው። የሱ ፍቅር እንድጠላ ራሴን ያደረገኝ ምክንያቱም በቃ እኔ ምንም ነገር አይደለሁም። እኔ እውነት ነው ምን ሳር እንኳን ለእንስሳት ምግብ ይሆናቸዋል አይደል? ምንም በቃ ማልጠቅም ነኝ እኔ። የሱን ፍቅር ስታየው እኔ ሰው መባሌ ራሱ የሱ ፍቃድ ሆኖ ነው እና ያንን አድርጌ ከዛው ልጆች ስነግራቸው ይሄማ መድኃኔዓለም ያባት ቁጣ ነው እና ቆንጥጥ ነው ያደረገሽ ይሄ ኮህመም ምናምን አይደለም አሉኝ። በቃ ተኛው ለ2 ሰዓት ምናምን ተኝቼ ከዛው እስቲ ምናምን ብዬ ብድግስል የለም ያ ህመሜ ምናምን በጣም እኮ ተሰባብሬያለሁ። የለም ህመሜ ብድግ ብዬ እንዴ እኔ ነኝ እንዴ ምናምን ብዬ መሄድ ጀመርኩ ማለት ቀጥቅጥ አልኩኝ በቃ ማለት ነው። ከዛው በሁለተኛው ጊዜም እንደዚህ ኪዳነ ምሕረት ሄድኩኝና ኪዳነ ምሕረት እንዲጓደኞቼ አንቺማ በሰላም ሂጂ ተብለሻል እና ሂጂ ከተባልኩ በኋላ የመሄድ እድል ነበረኝ። ከሁለት ቀን በኋላ እሄድ ነበር ባለፈው ጉዞ ማለት ነው። አንተና አናግሬህ ነበርና እሷም ትንሽ ከፍቷ ስለነበረ ለዛም እስቲ ባጽናናት እኔም የመሄድ ፍላጎቱ ይለኝ በቃ የሆነ ፍቅር አደረብኝ እንጂ ማለት ነው። በቃ አትጂ የሚለኝ ስሜት ነው የሚበዛውና ጾም ነው ቢሄድስ ምን አደርጋለሁ እዚህ ለምን አልቀመጥ ምናምን ብዬ አሰብኩኝ። እሷንም ማጽናናት ይሆናል ብዬ ቁጭ አልኩኝና ኪዳነ ምሕረት ገባሁኝ። ኪዳነ ምሕረት ስገባ የነሱን ክርስትና ስም ይዤ ነበር የገባሁትና እኔ ለራሴ ምንም ልል አይደለም ምክንያቱም በሰላም ሂጂ ብሎኛል። ከዛው ኪዳነ ምሕረት ገብቼ እናቴ ኪዳነ ምሕረት እኔ ከዛ ስመጣ ከሀገሬ ጀምሮ አንድ ቀን ያንቺ ይበቃኛል ብዬ ነው የመጣሁት። እውነት ደግሞ አንድ ቀን ይበቃኛል እሷ ብዬ ነው የመጣሁት እና አንቺ እኔም ውስጥ የቀረ ካለ ባንቺ ፍቃድ የምታወጪልኝ ነገር አውጪልኝ። ግን ጓደኞቼን ደግሞ ስመ ክርስትናቸውን ይዤ የምገባው እኔ ኃጢአተኛ ነኝ እየለመንኩሽ ነውና ምህረትን አርጊላቸው ግን እኔ እንዳላይ ያን ነገር ስታረጊልኝ እንዳላይ በስውር አርገሽ ገላጊያቸው ከጭንቀታቸው ብዬ ጸልዬ ገባሁኝና ስገባ ቶሎ አልተሰወርኩም። በቃ ቶሎ በጣም ይከብድ ነበር ሽታው። እኔ በርሜል እኮ የጊዮርጊስ እኮ የሰማዕቱ ጊዮርጊስ እንደዚህ ያላስጨነቀኝም ነው ያልኩትና በቃ ቶሎ እስኪሄድ ድረስ በጣም ልቤ በቃ የሚለው ነገር አስጨነቀኝና ከዛው ተወሰድኩኝና አላቅም ከዛም በኋላ የተደረገው ነገር። ከዛው ከሆነ ጊዜ በኋላ እንደዚህ ተቀምጬ እንዲህ የሆነ ነገር ከሰውነቴ እንደዚህ እየወጣ ሲሄድ ይታየኛል። ይሰማኛል ብቻ ሳይሆን በቃ ይታየኛል እየወጣ እየተነነ ሲሄድ ወደ ራሴ ተመለስኩ። ከዛው ስመለስ አስጠማቂው ልጅ ድግፍ አርጎኝ ነበር ይዞኝ ነበርና ከዛው በቃ ተነሳው ክርስትና ስሜን ጠየቀኝ ነገርኩትና ተነሳሁኝ ወጥቼ ሄድኩኝ ማለት ነው። እና በቃ ደነቀኝ። ይሄ ለናንተ መሆን አለበት ያደረገችልኝ ለናንተ መሆን አለበት አታሳፈረኝም እናቴ ብዬ አመስግኛት በቃ ደስ አለኝ። የመጀመሪያ ጊዜ ነው ሄድኩት ኪዳነ ምሕረት እና አንድ ቀን ይበቃኛል ያልኩት እንደዚህ አይነት ቦታ ነበር እንዴ እናቴ ማሪኝ ይቅርበኝ ብዬ ከዛው እዚህ መጥቼ ገባሁ ማለት ነው። በንጋታው ደግሞ እዚህ በርሜል ስገባ አሁንም በቃ ምንም ክርስትና ስም ይዤ አልገባሁም። ስገባ እስቲ በቃ የታሰርነው ሁላ እዚህ ያለነው ውጭም ያለነው ሰማዕቱ ቅዱስ ጊዮርጊስ ሸኘንና እያመሰገንን እንሂድ ማረን ብዬ ገባሁ ማለት ነው። ከዛው ጸበሉ መጣ ተሰወርኩ። ስሰወር ኢየሱስ ክርስቶስ ከመቃብር ሲነሳ የሆነ ነጭ ልብስ ብርሃን ለብሶ አይደለ ያንን ነው በዛ ነው ያየሁት ማለት ነው። እና ምን ይለኛል
እኔ የምልሽን ማትሰሚ ከሆነ ይለኛል በዚህ መንገድ ነው ሞስድሽ ይለኛል ከሰው ብርሃን ነው በጣም ያምራል በጣም ያስደነግጣልና ከዚህ በኩል ደግሞ ያምር አረንጓዴ ምናምን በጣም ያምር ስፍራ አለ በዚህ በኩል ደግሞ የተንኮታኮተ ነገር ነው ከዛ ይለኝና እኔ የምልሽ ማሰሚ ከሆነ እኔ በምልሽ መንገድ ማትሄጂ ከሆነ ይለኛል በዚህ መንገድ ነው ምልክሽ ይለኝና ቀጥታ በዛ መንገድ ይልከኛል ማለት ነው ከዛው ሲሄድ መንገዱ በጣም ቀጭን ነው ከዚህ ስትሄድ ምትወርቅ ነው በዚህ ስትሄድ ገደል ምትገባ ነው በቃ ያለው ነገር ልነግርህ አልችልም በጣም ያስፈራ መንገድ ነው እጮሃለሁ መድኃኒዓለም ድረስልኝ ሰማዕቱ ድረስልኝ እያልኩ እጮሃለሁ ከዛው መልሶ ያመጣኝና እምቢ ካልሽ በዚህ መንገድ ነው ከዚህ በኋላ ምልክሽ ይለኝና ያንን መንገድ ያሳየኛል ማለት ነው ይሄ ለምለሙን መንገድ ያሳየኝ ከዛው እሺ ብዬ እያለቀስኩኝ ወደ ራሴ ስመለስ እዛው ጸበል ቦታው ወደ ራሴ ሲመልሰኝ ቀጥታ ያሰብኩት የሆነ ኃጢያት ሰርቼ መሆን አለበት በቃ የገባሁት ብዬ እዛው ጸበል ውስጥ እስኪፈቱኝ ድረስ እኔ እሱን ነበር ማስበው ምንድነው አድርጌ የገባሁት ክርስትና ስም ይዤ መግባት ጸልዬ መግባት አልነበረብኝም ባለፈው መድኃኒዓለም እንደዚህ ብሎኛል አሁንም ስተት ነው ማለት ነው ወይስ ምንድነው በቃ ጥያቄ ውስጥ ነው አይምሮ የተበጠበጠ ከዛ በኋላ ወጣኛ አሰሩኝና አለቀስኩኝ አሁን የሆነ ነገር አጥፍቻለሁ ግን ምን እንደሆነ አልገባኝም ዛሬን ተቆጥቶኛል ብዬ ስነግራቸው ምንድነው ሲሉኝ ባለፈው እንደዚህ ያለኝ መድኃኒዓለም ከእንደገና ደግሞ ዛሬ እንደዚህ ያለኝ ምንድነው የሰራሁት ነገር ክርስትና ስም ይዞ መግባት ኃጢያት ነው ወይም ደግሞ ምስክርነት መናገር ኃጢያት ነው ምናምን ብዬ አሰብኩኝና ረሄማ እግዚአብሔር ፍቃድ ነው ምስክርነቱ ነው ምናምን እሺ የሆነ ነገር አሰርቻለሁ በቃ ብዬ ተነስቼ ሰግጄ ያጠፋሁትን ማላቀውን በስተት የሰራሁትን ይቅር በለኝ በዚህ ስግደት አጥፋልኝ ኃጢያቴን እንደምስልኝ ብዬ ጸሎት አረኩኝና ሰግጄ ከዛም በኋላ ወደ ጸበሉ መመለስ አልፈቀድኩም በቃ እና አትግቢ አሉኝ በቃ ከተሸኝሽ በኋላ አትግቢ አሉኝና ከዛም በኋላ ዮርዳኖስ እየተጠመቅኩኝ ከዛም በኋላ በቃ የሴት ልማድ መጣና በዛው ቀጠልኩኝና እኔ በጣም በቃ እግዚአብሔር ከጠበቅኩት በላይ ነው ያደረገልኝ ከዛ እኔ እዚ እንደዛ ያያደረኩኝ ቤተሰብ ጋር ምልክት ነበር እማየው ስደውል እህቴ እንዲስለኛ ከልቤ ውስጥ ጭራቅ ወጣ ከጭንቅላቴ ጭራቅ ጥቁር ወጣ ከጀርባዬ ወጣ ትለኛለች ሰውነቴ ያባበጠ እንደዚህ ሆንኩኝ በቃ አይጥሞቶ ምናምን እንደዚህ በህልሜ እንደዚህ ያለው አንዷ ደግሞ እህቴ እኔ መጀመሪያ በርሚል ስገባ ሰባት ዘሬ ነው በቃ ዘርማን ዘሬ ማርልኝ ያልኩትን ነው እኔ እዚ ያየሁትን እሷ በህልም ያየችው አይታ አይነገረች የሚገርም ነገር እዛ ሆነ እኔ እዚ ያየሁትን እንደዚህ አይነት ነገር አየሁኝ እኮ ብላ ነገረችኝ እንዴ እኔ እኮ እዚ ያየሁትን ነገር ነው ስላት እኔም እኮ እዚ ያየው በህልሜ ነው ያየሁት አለችኝና በጣም ብዙ ነገር አድርጎልኛልና አንድ በጣም የቤታችን የመጀመሪያ ወንድሜ ነበርና የመጀመሪያ ልጃችን መናፍቅ ነውና እሱ በጣም ሁሌም ስለሱ ነው ማለቅሰው ነበር በቃ እመቤቴን ክደ እንዴት ይሆናል በቃ ሁሌ የሚታየኝ እሱ እሳት ሲገባ ነው በቃ የሚታየኝ ለምን እሷን በማለጅነቷ የማያምን ከሆነ በቅዱሳን በመላእክት የማያምን ከሆነ በማን ያምናል በማን ነው ወደ እግዚአብሔር መንገድ መሄድ የሚችለውና በጣም ወደው ወንድሜ ነው አለቅሳለሁ በጣም ሁሌ ነው ማለቅሰውና ለምኜው ነበር ወንድሜን መልስልኝ ብዬው ለምኜው ነበርና የሆነ ቀን በህልሜ ተኝቼ ወንድሜ ይሄዳል ትምህርት ቤት ይሄዳል የድሮ ልብሱን ለብሶ ምናምን ልጅ በልጅነቱ የሚያረጋውን ነገር አድርጎ ትምህርት ቤት ይሄዳልና ወንድሜ የት ነው የምትሄደው ስለው የድሮ ትምህርት ቤቴ ይለኛል እና ትምህርት ጀመርክ እንዴ አዎ እሱ ይሻለኛል ብዬ የድሮ ትምህርት ቤቴ እየሄድኩ ነው በቃ ጀምሬያለሁ ከዚህም በኋላ የድሮ ትምህርት ቤቴ ነው መማረው እያለ ትምህርት ቤት ሲሄድ አያዋለሁና ለእናቴ ስነግራት እየደወለ ሲጠይቅሽ ነበረ እና ይሄ ደግሞ ማለት ወደ ድሮ እምነቱ መመለሱ ነው እና እግዚአብሔር እንግዲህ እየሰማን ነው ብዙ ነገር ተደርጎልኛል እግዚአብሔር በጣም ከመጠብቀው በላይ እኔ ከማስበው በላይ በጣም ሰማዕቱ ቅዱስ ጊዮርጊስ መልጃው ረድቶኛል ቅዱስ መድኃኒዓለም ደግሞ እኔ በማይገባኝ ምንም በቃ እኔ ሰው አይደለሁም ብዬ ራሴን እንትን ባልኩ ሰዓት እግዚአብሔር እዚህ ቦታ አምጥቶ ብዙ ነገር አድርጎልኛልና ልቤ ነበር እየሸሸኝ የሚሄደው ልቤ በጣም ከቀን መጥፎ በቃ ይሄ መደፈን አይነት ስሜት ይሰማኝ ነበርና መጀመሪያ ጥያቄ ራሱ ከቤተሰብ ቀጥሎ ልቤን አብራልኝ በቃ ግን ስሰጠኝ
ይሄ ማንም ሰይጣን የማይነጥቀኝ በቀረችኝ ቀሪ ዘመኔ አንተን እያመሰገንኩ ምኖር ያንተን ትእዛዝ እየሰራው የምኖርበት ልብና አይምሮ ስጠኝ እያልኩ ነበር ምለምነው። ድሮ በጣም በቃ ለሰው የምታዝነው ልብ ያ ነገር እየጠፋ ሲመጣ ሰው መሆን ራሱ ያጠራጥራል እና ያን ነገር እየለመንኩት ነበር ረጅም ጊዜና አሁን እዚህ ከመጣው በኋላ ስላንድ ሰው ሳስብ ማልቀሱላ ጀምራለሁ። በቃ የመራራት አይነት እና ያን ሁሉ ነገር እግዚአብሔር አድርጎልኛል። ሰማዕቱ ቅዱስ ጊዮርጊስ እሱ ወዶ ጠርቶ እዚህ ቦታ ብዙ ነገር አድርጎልኛልና ይሄን ምስክርነት ልናገር ብዬ ነው። መልካም ውድ አድማጭ ተመልካቾቻችን በመላው ዓለም የምትገኙ እየተከታተላችሁ ያላችሁት በዚህ በተቀደሰው ስፍራ ላይ በዚህ ቦታ ላይ እንግዲህ ተጠምቀው የተደረገላቸው የምስክርነትን ቃል ነው። እህታችን እንግዲህ በዚህ ቦታ ላይ የተጠመቀች ነገር ግን እግዚአብሔር ደግሞ እኛ እሱ ደጅ ስንመጣ በቤታችን ያለውን ደግሞ ጥያቄ እየፈታ እንግዲህ የቤተሰብም ጥያቄ ሳይቀር እየተመለሰ እግዚአብሔር ስራ ድንቅ ነው። እኛ እዚህ ስንመጣ ሰማይቱ ወደ ቤት እየሄደ ብዙ ቋጠሮን እየፈታ እንግዲህ እህታችን በነበራት ቆይታ ሁሉ እጅግ አትርፋ በሰላም ሂጂ ምሬሻለሁ እንደሚለው ሁሉ በመጽሐፍ ቅዱሳችን ላይ እህታችንም እንግዲህ በሰላም ሂጂ ሲላት እንግዲህ ለእህቶቼስ እኔ ድኛለሁ ደግሞ ለሌሎቹ በላ ደግሞ እዚህ ሳምንት ቆይታ እኔንም አናግራኛለች አራዝማለሁ ብላኝና እንደገና ቆይታ ደግሞ ስለሌሎቹ ልመና በቤተሰብ ስላሉት እንግዲህ የህይወቷን ታሪክ እንግዲህ በሰፊው ነው ቆይታ ያደረግነው ማለት ነው። እናንተም እንግዲህ በዚህ ትልቅ ትምህርት እንደምታገኙ ተስፋ አደርጋለሁ። በተለያየ ህይወት ውስጥ ያላችሁ እግዚአብሔር ይሰራል። እግዚአብሔር በእውነት ፍቅር ነው። ክርስቶስ ቅረቡት፣ ቸርነቱን ቅመሱት። በተለያየ ስፍራ ላይ ሆናችሁ በጭንቀት ውስጥ ያላችሁ ኑ ወደ እግዚአብሔር